ውድና የተከበራችሁ የሰይድ ሀበሺ የዩቲዩብ ቻናል ተከታይ በያላችሁበት አክብሮት ሰላምታዬን በማስቀደም ዛሬ ይዤላችሁ መጣው መረጃ ምንድነው እንግዲህ ስለ ሰይድ ወንድማችነት ትናንትና የሰራሁላችሁ ቪዲዮ አለና ኢትዮጵያ ገባ የሚል በርካታ ሰዎች ወላሂ ወደኔ እየደወሉ ነው። በጣም በርካታ ሰዎችና ከድራማው አለህበት ሰይድ ኢትዮጵያ ይገባል ብለን ስንጠብቅ ምናምን ጉድ ያደረከን የሚሉ ሰዎች አሉና በርካታ ሰዎች አሁን ለመናገር በጣም አሳፈናናቸዋልና እነዚህ ሰዎች እነማን ናቸው? ለሰይድ ሲጠብቁለት የነበረው ነገር ምንድነው የሚለው ነገር ወደ እናንተ ላቀርብላችሁ ፈልጋለሁኝ። በተለይም ሰይድ ወረባቦ ከተያዘበት ሰዓት ጀምሮና ወደ ሀገር ቤት ሊገባ ነው ከተባለበት ሰዓት ጀምሮ በርካታ የተማርነባቸው ነገሮች አሉ። በተለይም እንደወሎ በጣም ብዙ የተማርናቸው ነገሮች አሉና እነዚህን ነገሮች ጠቅላላ አድርጌ ወደ እናንተ አመጣላችኋለሁ። እናንተ ላይክ ሼር እንደተለመደው ሰብስክራይብ ማድረጋችሁን እንዳትረሱ። ወንድማችሁ ነኝ፣ ሰብስክራይብ አድርጉ። እንግዲህ እንደሚታወቀው እኔ በተለያዩ ሶሻል ሚዲያዎች ሰራለሁኝ። ቲክቶክ ላይ መውጣት የሌለባቸውን ነገሮች በዚህ አወጣለሁኝ። ምክንያቱም ይሄ ታሪካዊ ቪዲዮ ስለሆነ እንዲቀመጥ ስለምፈልግ። ቲክቶክ ደግሞ እንደምታውቁት የሆነ ሰዓት ላይ ባን ያደርጋልና ለዛ ነው። እንግዲህ የሆነ ሰውዬ የሚገርማችሁ ትናንትና ወደ 4 ሰዎች ምናምን የሚሆኑ ደወሉልኝና አንተ ልጅ ለኦሮሞ ያለህን ጥላቻ አታቆምም ወይ ምናምን አለኝ። ከዛ እኔ ለኦሮሞ ያለኝ ጥላቻ ምንድነው ስለ ኦሮሞ ምን ተናገርኩ ምናምን ስለው ትናንትና ሰይድ ወረባቦ ወደዛ ቦታ ላይ የገባው እናንተ ናችሁ እና ስለዚህ ሰይድ ወረባቦን የሚደግፍ በሙሉ የኦሮሞ ጥላት ነው አለኝ። ሱብሃንአላህ በጣም የሚገርም ነው። አብዛኛዎቹ ለሰይድ ወረባቦ ውድቀቱን ሲመኙለት የነበሩ ሰዎች አብዛኛዎቹ ወሎ አካባቢ የተወለዱ አማርኛ ተናጋሪዎች ናቸው። ብዙ ደግሞ ፋኖ ሙስሊም ጠል ነው እያሉ የተለያዩ የውሸት መረጃዎችን ሲያቀርቡ የነበረና በርካታ የወሎ ሰዎች እንደውም አምነው ሲከተሏቸው የነበሩ ሰዎች ወሎን ክልል እናደርጋለን ሲሉ የሚሉ ሰዎች ናቸው አብዛኛዎቹ። ሌላም ምን አለ መሰላችሁ ወሎን ክልል እናደርጋለን በተጨማሪ የነሱ ደጋፊ የሆኑ ሰዎች ናቸው። በጣም በሚያሳዝን ሁኔታ በገዛ ወንድማቸው ላይ በገዛ አንድ እምነት ያላቸው ሰዎች ላይ በወንድማቸው ላይ ይህን ያክል ውድቀት መፈለግ በጣም እንደኔ ወድቃናል። በጣም ያሳዝናል። ሰይድ እስካሁን ድረስ እኔ ኦሮሞን ሲያጠቃም ሆነ የሆነ ነገር ሲያደርግ አላየሁትም። እንደውም እኮ ለነሱ ትንሽ ይቀርባል ማለት ያን ያክል ይግባባቸዋልና እንደዚህ የሚያደርግ ሰውም አልነበረምና የሚገርማችሁ ነገር ማለት ነው አንገታቸውን የደፉት ወላሂ ነው የምላችሁ። በጣም አንገታቸውን የደፉት ሰይድ ወንድማችንን አገር ቤት እንደገባ 3 ቀን ማደር አይችልም ነበር። መንግስት እንደማያስረው እናውቃለን። መንግስት አያስረው። ነገር ግን እነዚህ ሰዎች በህይወት አያቆዩትም ነበር፣ ይገሉት ነበር። የሚገርማችሁ ነገር ከጫፍ እስከ ጫፍ ነበር ተደራጅተው የነበሩት እነዚህ ሰዎች። አብዛኛዎቹ እሱን ራሱ ወንድሜ እያሉ ሲቀርቡት የነበሩ ሰዎች ናቸው። አብዛኛዎቹ ሰይድን ወንድሜ እያሉ ሲቀርቡት የነበሩት ሰዎች አብረን ከጎንነን ሲሉት የነበሩ ሰዎችና ትናንትና አብረው ሲጠይቁት የነበሩ ሰዎች ናቸው እነዚህ ሰዎች። ይሄ ልጅዮ አገር ቤት ቢገባ ማለት ስጋውን ጠብሰው ራሱ በልተው የሚጠግቡ አይመስለኝም። አሁን በተናደዱበት ልክ እንዴት እንደተቃጠሉ እንዴት እንደተናደዱ አያውቁንም። ታውቃላችሁ ከኛ በላይ ፖለቲካና በጥሮ የሚናገር ከኛ በላይ እነሱ በሚዘረጉልን ወጥመድ ልክ ከነሱ በላይኛው ወጥመድ እንዴት ማዘጋጀት እንዳለብንና ወጥመዱ በምን ያክል ሜትር መዘርጋት እንዳለበት አያውቁም። የትም ቦታ ላይ ወጥመዱን እንዳዘጋጀንም አያውቁም። ምን አለ መሰላችሁ ሰይድ ወረባቦ እንደተያዘ አንድ ነገር አሰብነ። እሱ ምንድነው አየር መንገድ ላይ ኢትዮጵያ ዱባይ አየር መንገድ ላይ ሲሄድ የሚያርፍበትን ቦታ ከተናገርንና ከሰዎች ካወቁ እዛ ቦታ ላይ የኦሮሞ ኤምባሲዎች አሉ፣ ሌሎችም ጥላቶች አሉና ለዱባይ ፖሊሶች ምናምን በመጠቆም ወንጀለኛ አድርገው። ምክንያቱም መሐመድ ቢን ዛይድ የኢትዮጵያ መንግስት ነው፣ አብይ አህመድ ደግሞ ተቀጣሪ ነው። ይሄንን ሁላችንም እናውቃለንና ስምምነት ስላላቸው ሰይድን ቀጥታ ወደ ኢትዮጵያ ነበር የሚያሳፍሩት። ስለዚህ ምን አደረግነ መሰላችሁኛ ማስመሰል የሚባለውን ቃላት ተጠቀምነ። አዳምጡኝ፣ በደንብ አዳምጡኝና ማስመሰል የሚባለውን ቃል ተጠቀምነ። እሱ ምንድነው ሰይድን የተለያዩ ሰዎች ክስ ሲመሰርቱበትና ኦሮሞን ብሔር ከብሔር እያጋጨ በርካታ ኦሮሞዎችን አማርኛ ተናጋሪዎች ጋር እያጋደለ ነው ብለው ክስ ሲመሰርቱበት፣ ኦንላይን ያለ ፍቃድ ልብስ ይሸጣል ብለው ክስ ሲመሰርቱበት፣ በጣም ውሸታሞች የዱባይን ህግ ጥሷል ብለው በርካቶች
ህግ ጥሷል ብለው ክስ ሲመሰርቱበት ወደዛ ቦታ ላይ ወደ ኢትዮጵያ ዲፖርት እንዲደረግ በተባለበት ሰዓትና በቀጥታ በደወሉበት ሰዓት የመጀመሪያ ያደረግነው ነገር ምንድነው? ሰይድ ወንድማችንን የሚያግዙትና የሚረዱት ሰዎች ማፈላለግ ነው በፍጥነት። ምክንያቱም ጊዜ የለም፣ ወቅት የለም። በፍጥነት እሱን የሚያግዙት ሰዎች ማፈላለግ ነበረና ኦልሞስት ከኛ ቀድመው ግን በርካታ ሰዎች ተዘጋጅተውበታል። እነ ወርቁ አይተነው የጎጃም ወጣቶች ተዘጋጅተውበታልና ወዳውኑ ይሄ ነገር እንደሚፈጠር ስላወቁት ወዳውኑ ይሄን ነገር ወደ ተባለበት ቦታ እንዲሄድ ተደረገ። ታውቃላችሁ። ከዛም ኤርፖርት ላይ ወደ ኢትዮጵያ እንዳይልኩት የበርካታ ሰዎች እንዳውቁ አልፈለግንም። የሰይድ ወዳጆች የሆኑ ሰዎች በደስታ ብዛት ሰይድን በጣም ተደስተው ከክፋት አንጻር ሳይሆን በደግነትና በመልካምነት የሆነ ሚስጥር ያወጣሉ ብለን ስለገመትንና ግምት ውስጥ ስላስገባነ ያን ነገርኛ ማስመሰል ነበረብን። የመጀመሪያው ምንድነው? ኢትዮጵያ ሰይድ ወደ ኢትዮጵያ እንደሚወርድና ኢትዮጵያ ውስጥ ወርዶ እንደሚቀመጥ ኢትዮጵያ ውስጥ ማንም የሚነካው ሰው እንደሌለ መናገር ጀመርነ። ኦኬ፣ እነዚህ ሰዎች የመጀመሪያ አመኑ። ታውቃላችሁ። በቃ ሰይድ ከኛ ወጥመድ ገብቶልናል ብለው አመኑ። የመጀመሪያ የነሱ ደስታ ይሄን ነው። ሰይድን ወጥመድ ውስጥ አስገብተናል የሚለው የመጀመሪያ ደስታቸው ይሄን ነው። ሁለተኛ ያደረግነው ነገር ምንድነው? አይዞህ፣ እናግዛለን፣ እንረዳለን፣ ኢትዮጵያን ብትገባ ችግር የለውም ምናምን ብለን የመጀመሪያው ሀዘን ከነሱ በላይኛ ማዘን ጀመርነ። ታውቃላችሁ። ስናዝንን እኛ ስንተክዝ አይዞ ስንለው ምናምን እነዚህ ሰዎች ተኙ። ታውቃላችሁ። ተኙ። እኛ መረቡን በሰፊው ያዘጋጀና ያለ ነውና እነዚህ ሰዎች ተኙ። ፖለቲካ ከኛ በላይ አይችሉም። ወጥመድ ከኛ በላይ አይችሉም። ወንድማማችነትን ከኛ በላይ አይችሉም እምላችሁ ለዚህ ነው። እነዚህ ሰዎች አብዛኛዎቹ ከሳሾቹ ወሎ ውስጥ የተወለዱ አማርኛ ተናጋሪ ቅጥረኞች ናቸው። ቅጥረኞችና አሳፋሪዎች የወሎን ሕዝብ አሳልፈው ለጅብ የሰጡ ሰዎች ናቸውና ከዛም መጨረሻ ላይ አየር መንገድ እንደገባ ቪዲዮ እንዲቀርጽ በቃ ወደ ኢትዮጵያ በሰላም እየገባው ነው ብሎ ቪዲዮ እንዲቀርጽ ተደረገ። ከጎጃም እህትና ወንድሞቻችን ጋራ ቪዲዮ ሰራ። እነዚህ ሰዎች አሁንም ተታለሉ። በቃ ኢትዮጵያ ሊመጣ ነው ብለው አስበው አየር መንገድ ላይ ሊጠብቁት ማለት። የሚገርማችሁ ሰይድን ለማስገደል እስከ 500 ሺህ ብር 1000 ሪያል በድርሃምም በዩሮም በዶላርም ያሰባሰቡ ሰዎች አሉ፣ ለገዳዮች ማለት ነው። ኦልሞስት እኔ እንደሰማሁት ከሆነ ሰይድን አዲስ አበባ እንደወረደ መንግስት እንደማያስረው ስለሚታወቅ ምንም አይነት ወንጀል ስላልሰራ እሱን ለማስገደል ከ2 ሚሊዮን ብር በላይ ተሰብስቦ የተሰጣቸው ግለሰቦች ነበሩ። እነዚህ ሰዎች ስታንድ ባይ ሆነው ሰይድን እየጠበቁት ነው። አዲስ አበባ ወርዶ የተለያየ ቦታ ላይ በሚንቀሳቀስበት ሰዓት ቶሎ ጠሽ ለማድረግ ማለት ነው። ከዛም እላችኋለሁ ሰይድን ቀስ አድርገን እነዚህን ሰዎች ከሸወርን በኋላ ለምን የዱባይ አየር መንገድ ላይ ጋር ተነጋግረው ወደ ኢትዮጵያ እንዲሳፈር እንዳያደርጉት ተነጋገርነ። እኛ ወደምንፈልግበት ቦታ ላይ ከወንድሞቹ ጋር ተገናኙ። ከዛም በኋላ እኛም አሸሸ ሞኙ መጣልህ ከመሸ እያልነ በእነሱ በተደሰቱበት ልክ ደስታችንን አጣጣምነ። ወንድማችንን ሊበላ ማለት ነው። ነገር ግን እነሱ በቆፈሩት ጉድጓድ እነሱ ራሳቸው ተቀበሩ። ታውቃላችሁ። እነሱ ራሳቸው ባሰባሰቡት ገንዘብ ራሳቸውን አባላናቸው። እነሱ በሳሉት ካራ ራሳቸውን እንዳርዱ አደረግናቸው። ገባችሁ? ጨዋታው አለቀ። ጨዋታው ተጠናቀቀ። ቁማሩን በላናቸው። ይሄን ነው አንድነት፣ ይሄን ነው አማራነት። ታውቃላችሁ። አሁን ደግሞ በቀጣይ እሱ ከሚፈልገው ቦታ ላይ እንወስደዋለን። ከዚህ በኋላ ማንኛውም የኛ ወንድሞች እኛ ማንንም ብሔር ብሔረሰብ አንጠላም፣ ማንንም ብሔር ብሔረሰብ አናጣላም፣ አናጋጭም፣ አናጋድልም፣ መጥፎ ንግግር አንናገርም፣ መጥፎ ስድቦችን አንሳደብም፣ ማንንም ብሔር ከፍ ዝቅ አናደርግም። ሁሉንም ብሔር ብሔረሰብ እናከብራለን፣ እንወዳለን። ነገር ግን ደግሞ እኛን አላስቀምጥ፣ አላስተኛ፣ አላስበላ፣ አላስጠጣ፣ አላሰራ ላላቸው ሰዎች ደግሞ ከናንተ በላይ እኛ ጉልበታሞች ነን። ከናንተ በላይ እኛ ጡንቻችን የፈረጠመ ነው። ከናንተ በላይ እኛ ብዙ ነገር እንደምናቅ አሳይተናቸዋል። ወንድማማችነትን፣ አንድነትን አሳይተናቸዋል። ጎጃሚዎችን እነዚህ ደብተራዎች ሲሉ፣ እነዚህ ሙአው ተዋህዶዎች ምናምን ሲሉ፣ ነገር ግን ሙስሊም ወንድሞቹ ሙስሊምን የማይወክሉ ሰዎች ሰይድን ሊያርዱት ሲዘጋጁ ደብተራ የሚባሉት ጎጃሚዎች ደግሞ ሙስሊም ወንድማቸውን ከዛ ጉድ አውጥተው የተሻለ ህይወት ላይ የተሻለ ሀገር ላይ አስቀመጡት። ይሄን ነው አንድነት። እናንተ የምታወሩት ሌላ ነው፣ በተግባር ግን ሌላ ነው።
የምትናገሩት ሌላ ነው። ላይክ፣ ሸር፣ ሰብስክራይብ። ሰላም አለይኩም ዘመዱ ሁላ ልጆችም ወንድሞችም እህቶችም ልጅ ታሞብኛል በጣም አሁን ለደሴ ስለተጣፈለት የመርሳ ሆስፒታል ወስጄ አሳክሜ ነበረ። ግን አሁን ለደሴ ውሰጅ ስላሉኝ ምንም ነገር የሌለኝ ስለሆንኩኝ እባካችሁ እዘኑልኝ፣ እባካችሁ ምንም የለኝ፣ የዕለት የምበላውም የለኝ እንኳን የማሳከምበት። አሬ ነፍስ እባካችሁ እንዳይሞትብኝ ሙቱ ማዘን አሁን ብታዝኑልኝ ጥሩ ነው። እባካችሁ እባካችሁ ሙጫ ሙጫ እባካችሁ ሰድቁኝ።